ጅልስና በተወጣጣረ አይደለም ልቀቁት አይደለም ወጣው ደው ሰላም እኔ ተወቀቸው ይጥለ የወጣው ቡግኝ ተሻለ ጋሽ ነጭ ነገር አገኘሁ በጣም ነው የሚጣፍጠው ወተት ብየዋለሁ ቁራሌ ፍቅርን በፊኛው የሰኘው ፕሮግራማችን በይፋ ተጀምሯል ለምንድን ነው እነዚህ ልጆች ፈልጋሉ ያሉኝ? አሬ የማይሆን ነገር እያስተማረን እንዴ አለ እፈልጋለሁ ብላችሁኝ ነበር ለምንድን ነው እንዴ? አይ ባለፈውኛ ነው ኤ አክምባሎ ብለህ ነው ያስተማርከን ሌላ ትምህርት ከሆነ ኤ ፎር አፕል ነው የሚባባሉት ጎረቤትዬሽ ምናምን መቀላወት ጀመርሻ አራራት እዚህ አንቺ ምንድነው እኔ ባለፈው ለታ 2+2 ዳሽ ነው ያልከን እኔ ግን ካልኩሌተር ላይ ሳይው 2+2 4 ነው የሚመጣው 4 መጣልሽ ፎራ አንቺኛስ ምንድነው ባለፈው እኮ C4 ሲኒ ነበር ያልከን እና C4 ካት ነው የሚሉት C4 ካት አዎ ሲጀመር ፒ ነው ፑሲ ካት ሂደት አንቺ ምንድነው ስለሽ አይደለም ስለዚህ ለማረጋገጥ E4 በቃ ቤት ይመስላል ደረሻራ በቃ እሺ ባይ ደውል እወድሃለሁ በቃ ሰላም ይልኝ ሰላም ይልኝ እወድሃለሁ ዲቪሽን ምንድነው እወድሃለሁ ቴንክ ዩ መልሱ ይሄ ነው እወድሃለሁ ነው ያልከለውት አመሰግናለሁ እሺ ተናገር ምንድነው እኔ ምን እወድሃለሁ ተናገር መልሱ እኔም ጋር እንደዛው ነው አንድ ነው ምን እኮ ምን አንድ ነው እኔም ተናገር እኮ ምን አሁን ያልሽው አለ አይደል ምንድነው ያልኩት አሁን ያልሽው እኔም ጋር ተመሳሳይ ነው ተናገራት ምንድነው አሁን ያልሽው አንድ ነው እኔም ጋር እኮ ተናገራት እወድሃለሁ ተናገራት ይሄ ሮሜዮ እና ጁሊየት ላይ እንዳሉት አለ አይደል ተናገር ታይታኒክ ላይ እንዳሉት እንደዛ አይነት ስሜት ነው እኔም ያለው እወድሃለሁ ያልኩት ተናገራታለህ እወድሃለሁ ያ ተናገራት ይቻላል እንግዲህ ብዙ መጸዳጃ ቤቶችንም ብንገነባ ግንብ ስር የሚሻሉ ወንዶችን ግን ማስቆም አልቻልንም የገንዘብ ቅጣቱ እንኳን ምንም እያሻሻላችሁ አይደለም ስለዚህ አዲስ አይነት የቅጣት አሰራር ጀምረን አቤት አንተ እዚህ ነው እየተናገርኩ ትችላለህ ኧረ ወጥሮኝ እኮ ነው ኧረ እባክሽ ልቀቂው ምን ግንብ ስራ አትስሉ ማለት አማርኛ አይደለም ኧረ ልቀቂኝ ወጥሮኝ ነው ለምን ስፈልግ አትፈነዳም ዘርጋው ኧረ በፈጠረሽ ሰንበር አረሽ ወሬው ተከንዳው ኧረ እንደውም ከፈለግሽ ወሰጂው ምን ይሄው ማን አንተና ለሰልኩ ነው እሷንማ ከወንድ ጋር እንደሆነች አይታየም እንዴ እና ታምራለች ይለኛል እንዴ በታምራስ ታዲያ ከወንድ ጋር እንደሆነች አይታየም ወይኔ ጉዴ እንዳትጣላ ተው በእናትህ አይዞሽ እኔ እኮ አንጣላም እሺ አታን እኮ ነው ማዋራው አሁንና አባቴ በጣም አወራ በጣም እሺ ጅልስና ካንተም ብዙ ሚከራይ ቤት ታውቃለህ እንደዚህ አካባቢ እዛ አካባቢ ውድ ነው እባክህ ይቅርብ የምር ነው ልቅ አይሆነ አይ የኔ ፍቅር ጓደኛዬ እኮ አረገዘች የምርሽ ነው የእውነት ማናት አረገዘች ናርዲ በፈጣሪ ስም ናርዲ ዋው በጣም ነው ደስ የሚለው የምር አንቺ በጣም እኮ ደግሞ ስትፈልገው ነበር እኮ በጣም ትፈልገው ነበር እኔ ምን ልፍቅር እና እናንተ መች ነው ወግ ማረጋችን የምናየው ናርዲ ግን ንገራት የምር በጊዜው ነው ቼክአፕ ማድረግ ያለባት ለሷም ለልጅቷም ጤንነት ሲባል በጊዜ ነው መደረግ ያለበት አይ ለጓደኛ ማረግ መናገር ያለብሽን መናገር አለብሽ ችግር የለም አሁን እሱን ተወውና የኔ ፍቅር መች ነው እኛ ወግ ማረጋችን የምናየው ግን አንቺ በጣም አሪፍ ሰዓት ነው ያረገዘችው ከትምህርቷም ሳትተዋገል ከስራውም ሳትጠበቅ ሁሉ በቃ ስማርት ነች ግን ናርዲ ግን የምር እኔ እኮ ያወራሁት ያለው ስለኔና ስላንተ ነው መች ነው ወግ ማረጋችን የምናየው ነገር ናርዲ ግን ከበፊትም በቃ ማለት ስታስበው ነበረ ተሳካላት ሰማኛለህ ተሳካላት እንወልዳለን አንወልድም ሰማ እንወልዳለን አንወልድም ካረገዘችማ ትውለድ ድሮ ስለታስወርደው ነው እንዴ መውለድማ አለባት እንዴ እንዳታስወርድ ንገሪያት ሸማቾች በዚህ ጋር አለሁልሽ ቦታ ስጠይቅ አለሁልሽ አንተን ከፍ ኤቢ ነፍስ ይማር ለሰላምታ ነፍስ ይማር አይ አባዚ ተከፍቷል ሁሉ ሰላም ነው አይደል እሺ እንዴት ነው ዶክተር ነው እንዴት ነው ሰላም ነኝ ተዋቀቸው ይጥለ የወጣው ቡግኝ ተሻለ
ቂጥሬ ቡጉንጅ ለመውጣት ዋና ምክንያት ምን መሰለህ? አንተን ያስቸገረ ነገር ይሄ መግማማት አለ አይደለ? ፓንት ቶሎ አለመቀየር ምናምን የሱ ችግር ነው። ይገርምሻል ማለት ነው። ስንት ፓንት ነው አለኝ ያልከኝ? 2 ፓንት፣ አንዱ የተቀደደ ለዛው የሱ ችግር ነው። ስለዚህ አቡጀዴ ያሰፈተህም ቢሆን ለሽንት ጨርቅ እያጠብክ ምናምን ቶሎ ለመቀየር መሞከር ነው። አቡጀዴም ካጣ ደግሞ ኮርኒስ ቀደህም ቢሆን ለመቀየር መሞከር ነው። ዋና ጤና ይበልጥ አይደለ እንዴ? ከዛ ደግሞ ይሄ ማፍረጥ ምናምን ቂጥ እጅ አይወድም ማለት ነው። በእጅ ምናምን አትነካካ። በሱ ምግብ ትባላለህ፣ እሷን ትሰማለህ ምናምን አይሆንማ። ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮ የሚጠይቅ ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልመለሊትን ያቀዳጀናል። እዛና እዛ እየኖርን ማለት ነው። በቀኑ ስንቴ እንደምንገናኝ ይገርምሻል። የሰው ልጅ መገናኛው ግን በጣም ብዙ ነው። እስማ አረ የሰው ልጅ ሜክሲኮም ብዙ ነው። ምን ማለት ነው? ሜክሲኮ ምንድን ነው? አይ የሰው ልጅ መገናኛው ብዙ ነው አላልክም? አረ ሜክሲኮም ብዙ ነው። ኤቢ ምንድን ነው የምታወራው? እሱ እኮ ያለው ስለ መገናኘት ነው እንጂ ስለ ሜክሲኮ አይደለም። ምንድን ነው የምታወራው? አይ አይደለም፣ ሰው ልጅ መገናኛው ብዙ ነው አላለም ቅድም? ቀሉ ደግሞ አረ የሰው ልጅ ሜክሲኮም ብዙ ነው። አያስቅም? አረ የሰው ልጅ ሜክሲኮ ንገራት። ወንድ ልጅ አይደለ? አነግራታለሁ። ቀላል ነገር ነው። እወድሻለሁ ብሎ መናገር አይደለም። አረጋስ ምን አይነት ተፈሪ ይዤላችሁ እንደመጣሁ አታውቁም። አታምኑኝም። ቤቴን አወቃችኋታ? የብሩክ ሚስት የዛን ቀን ማታ ሄዳ የኔ ፍቅር እወድሃለሁ እንዴት እንደነገርኩት አታውቅም። ወይኔ አፍልቀቁኝ ማለት እንዴት ነው እነሱ የምታስባቸው? እንደዚህ እኮ አይታሰቡም እነሱ። ከዛስ ደግሞ ወይን ቀረበ። እሺ ብዬ እየጠበቅኩ ነው። ወይኑ ላይ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ብሎ ጣላ። ወይኔ እንዴት በቃ ተናደርኩኝ። አልገባሁም። ከዛስ ደግሞ እራት ቀረበ። ምን መሰለ የውጭ ሀገር ምግብ ነው የመጣው። እዛ ጋር ልትበላ እንዲደረቱ ላይ ምናምን እንዲሁ ነው አላለችም። ተቃጠልኩ። ለማና ቤት ልበል ስልኬ ጠራው። አንድ አዋርቻት መጥቶ እሷ ናት የደወለችው። ኧረ በእናትህ ምን አድርጋ ተመለጠች ታዲያ? አትገረጭቻት። አታትም እንዴ ምን እንደምታረግ ምን ይፈዘረ? ምንድን ነው ይሄ? ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥም። በእናትህ ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቂያለሽ እንዴ? እህት አለም እንዴ? ምን አይነት ነው ዓለም ላይ ቆይ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ሕዝብ ጠፍቶ እንዳለ እኔና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ተአምር ተፈጠረና በቃ እኔ እናንተ ብቻ ቀረን አለ ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ነው ሌላ ከተማ ልሆን እችላለሁ። ምናልባት አይደለም ምናልባት ከሆነ አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ልትሆኚ ምን እንገናኝበት አጋጣሚ ነው። ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እንጃል ካለ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔ እና አንቺ ብቻ ብንቀር እኔ እና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እና አንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረገው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል? ኦኬ ገባኝ። ላይክ ሙሉ የዓለም ሕዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናረጋለን ነው? ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? አዊ ምን እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ጉዳይ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው። በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በተለይ ወረጅልኝ፣ ቶሎ ወረጅልኝ። በእናትህ እኔ ቤት ይቆጥሩኛል። ወረጅልኝ። እግዚአብሔር አተረፍከኝ።
እውነት አደራ እንግዲህ መምህር ምንም ችግር የለውም ዳይሬክተር እኔ ለገንዘብ ሳይሆን ለህሊና የምሰራ መምህር ነኝ ተማሪዎችን ከእውቀት ባለፈ ለስራ ብቁ ነው ማረጋቸው ምንም ችግር የለውም ምንም ዊ አር ሳር አለ ማርማር ሻውት ዊዛውት ኖ ሽጉርት ማፊያ ኤሪያ ሞለ አባ አይጠሩ ከርሰማኝ መንገድ ላይ አይደል ሳይ መሰለኝ ያለፈው ሳምንት እናንተ ቤት ሽንት ቤት ለመምጣት መተን ነበር እንጃ ሰው ረሳለሁ እንጃ አላወኩም አዎ ብቻ እናንተ ጋር ከመጣን በኋላ መኪናችን ተበላሸ ምን ታዲያ አልሰማኝም የእናንተን ከመጠጥን ከጨረስን በኋላ ነው መኪናችን የተበላሸው ኮመን ላርግ ለዚህ ነው ጠርተን ተላልከ ምን ታዲያ ነው ወንድሜ የዛ ቀን አንድም ለስለስ ያለ ነገር አልመጠጠንም እንዳለ ኮረት ቅርጹ ነበረው ሲገባውላ ቅርጹ ይታይ ነበር እንዳለ ምን ላርግ ታዲያ ሰው መርጦ አይጸዳዳም እኮ ምንድነው የምትለኝ ወንድሜ እየሰማኸኝ ነው ፓይፕ ተበላሽቶብናል ውስጥ የተቀረቀረ ነገር አለ ሶ ወይ ያሰራልን ለነገሩ ያንተን እንትን ማን ይነካልና ጎርግረ ወይ አውጣለን ጎርጉራ ይላል እንዴ ኧረ ገንዘብ ይሰጣል ምንድነው ስንት ብር ነው የምፈልገው ምንድነው ማሰር በቃ ያዝ በዚህ ነው የምናሰራው ጭራሽ ጎርጉራ ይላል በቃ አሰራ በሱ ምን አይነቱ ነው ለቤተሰቦችም ነገራችሁ እሺ ቆስጣ ምናም ነገር ተመገቡ ምን ታረጋለህ ቂጧስ እንዴ አፍሪካ ዳንስ አይደል እንዴ እና ሌላ ሴት ሞልቶ ኧረ ማን ሌላ ነገር አስበራ ምን ማለት ያለን አይደል እንዴ አፍሪካ ዳንስ ነው ነው ፈታታ አገታ በርበታ ዘፈኑ ቀዩ ሌላ ተፈራ አርቄ ሞዜ ምንድነው እየሮጥኩ ጧሳ ነው የምትገባው ፈጣሪ ምንድነው ጧሳ ነው እየሮጥኩ የምትገባው ጧሳ ምንድነው ወላይትኛ ሲጨፈር አይተህ አታውቅም ነው ምን ማለት ነው እንዴ ኖርማል እኮ ነው ታዲያ እንደዚህ አይደል እንደሚጨፈረው እና ብቻ ወይ ጓደኛ አይደል ነው እየጠረጠርከኝ ነው እንዴ ኧረ ፍታ እንዴ እንዳንተ ከሷ ጋር ጨፈር ማን ፍታ በእናትህ ጤነኛ አይደል እንዴ ነው ፈታ በእናትህ ሌላ ዘፈን አድርጉት ይሄ ችግር አለበት ሌላ ያበረ አንተ ጋር እኔ ነኝ ያለና እኔ ነኝ በጎጃምኛም ይላል እንከተከው እና ብቻ ተከተከተ ነው እንዴ ወባ ሶጋም ታረጋለህ እኮ ተፈራረን እንዴ ተፈራረና አባሪ በእናትህ እየቦከምቴ ነው ለዝናና አንዴ መጣሁ ምንድነው ሚሴጅ ሰምታረጋለህ አንተ ደስ ይላል አንተ ፍቅርን በፊኛው የተሰኘው ፕሮግራማችን በይፋ ተጀምሯል እዚህ ጋር የምታዩቸው እንግዲህ አራት ሴቶች አሉ ከጀርባ ደግሞ ተወዳዳሪዎች አሉ የጨዋታው መስፈርት ምንድነው እዚህ ጋር ያሉ ሴቶች በሚመጣው እንደ ኢንተረስት ከሆኑ ፊኛውን አያፈነዱትም ማለት ነው ኢንተረስት ካልሆኑ ግን ያፈነዱታል ማለት ነው የመጀመሪያው ተወዳዳሪያችን ወደ መድረክ እሺ ስም ማን ይባላል አበቀል ደሳለኝ ይባላልው እንዴ ምንድነው ምን ተፈጥሮ ነው እስቲ እንጠይቃቸው እናት ለምን ነበር ያፈነዳሽው እስቲ ያው እስቲ ዱካ ነው የሚመስለው ነው ያጭሮ እንዳይመቸኝም ምን አንቺ ከሰው ሆነሽ አንቺም ተማርጫለሽ ደግሞ ከቁጥቋጦ መታንሽ ልጅ ቁመት ምናምን ተገረዛ በቃ እሺ እንደዚህ አይደለም ቆይ አንድ ጊዜ ቆይ አንዴ ገና አለ እኮ እናት እሺ አንቺ ስለምንድን ነው ያልተመቸሽ ምኑን ያልተመቸሽ ግንባሩን አይተኸዋል ሲመጣ ራሱ አንጸባርቆ አይኔን አጥፍቶት ነበር እኮ እንዴት ነው ከዚህ ጋር የምኖረው ምንድነው ምርጫ እኔም ሲጀመር ምርጫ አይደለችም ባካፈነዳው ራሱ ነው ያፈነዳላት ነበር ምክንያቱም ያት ባንዳ ነው የምትመስለው ጣራና አትመስልም ጠይም ሴት ነው የሚመቸሽ ሲጀመር ደግሞ እንዴት አባሳ ነው ወረገረጋ ዝም በይ በቃ አትፈልግም እንዴ በግሪሲሊ በቃ ለጣላንተ እሺ እናት አንቺስ ምንድነው ማለት አልተመቸሽ መስፈርቱ ምንድነው ሲጀመር ለሁለት ነገር አስቤዛ ማድረግ አልችልም አንድ ሰው እኮ ነው እዚህ ያለው የምን ሁለት ነገር ሆዱን ያው አይኑን ያው እንዴ ያራ አይመጣ አይሆንም አንተ መስፈርት ነበረች በጭራሽ ሊሆን አይችልም እዛ ጋር ገርሞኝ ነበር አይደለ እዛ ከቁጥቋጦ ቆይ ልጨርስልህ ከቁጥቋጦ የምታንስ ልጅ እዛ እንትን ብዬ መጣሁ እቺ ደግሞ ከአረም የምታንስ ልጅ እኔ ልመርጥ አልችልም በጭራሽ ማለት ነው በቃ ሻትናደድሽ ምን አንቺም ሰው ነሽ ሰው ታማርጫለሽ በቃ እሺ እንደ ረፈ ምን ትመስላለሽ ስሜቱ ያቱን ሂጂ ዝም በይ ከየት ትመጣለሽ በእናትህ ምርጫሽ ነበር ለምንድን ነው የፈነዳሽው አንቺ መጀመሪያ ተመችቶኝ ነበር እሺ ግን ሳይው የመንደር አሮጊት ነው የሚመስለው ጭቅጭቁ
አንተ ተመችታ ነበር መጀመሪያ ቀደም እያልከኝ ነበር ምን አይ ከሩቅ ሳያት እኔ ደህና ሰው መስላኝ ነበር ሳያት ግን እኔ ምርጫዬ ሞላ ያለች ሴት ነች ታያት እስቲ ከስር ባቦት አቀጥረም እቺ ምን ትመስላለች አንቺም ሰው ነሽ ደግሞ ሰው ታማርጫለሽ ደግሞ እማታፍሪ ሄጄ ረዛ በቃ ምን በጥፊ ማናጋት ነበር እንዳለ በቃ አረናት እንደዚህ ተፈራርዶ መጣ ነበር አሩልህም በቃ እንዳይተላለፍ ይሄ እንትን እንዳይተላለፍ ቁራሌ ወይ እናቴ ብረት ድስት ትገዛለህ እንዴ ብረት ድስት አንዴ የምንፈልገው እሺ መጣሁ ጠብቀኝ እሺ መጣሽ ምንድነው ይሄ ድስት ነው እና እኔ የጭቃ ውጤት አልኩሽ ቁራሌው ሽቄ ይላልባ ወይ ሽቦ ትገዛለህ ምን ሆነሽ ነው ሽቦ አንዴ የምንፈልገው መጣሽ ምንድነው ይሄ ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ ምን የተቦከመ ቀን ነው በእግዚአብሔር ቁራሌው ወይ ይኸውልህ ይችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም ብቻ ተቀይረኝ እኔ ቁራሌው ነው እንጂ ለወይ ብያለሁ ኧረ ተው በሰው ስራ ሙዳት ያዙ ኧረ ተው ቤት ከረ ደርሶብኛል ጋይስ ነጭ ነገር አገኘሁ በጣም ነው የሚጣፍጠው ወተት ብየዋለሁ ምንድነው ፊት ላይ ምንድነው ወተት ብየዋለሁ ወተት ምንድነው ወተት በጣም ነው የሚጣፍጠው ሁላችሁንም አቀምሳችኋል አንድ ቀን ጋብዛችኋል ሁላችሁም ከየት ነው ያገኘው ከየት ነው ያገኘው ከላሟ በጣም ነው የሚጣፍጠው አንድ ቀን ጋብዛችኋል በጣም ነው የሚጣፍጠው ላማኑን አረካት ጋብዛችኋል አንድ ቀን በጣም ነው የሚጣፍጠው ከላሟ ምንድነው መልስልን ከላሟ ምን ውስጥ ነው የወጣው ከላሟ ምን ውስጥ ነው የወጣው ከላሟ ነው ላሟ አንደኛ ነገር ነው ጋብዛችኋል የምር አርዳት ነው ማለት አርዳት ነው ምንድነው ከላሟ ነው ከየት እኮ ከየት ላሟ ምን ስታረግ ነው ያገኘው ይሄኛውን ላሟ ጋር ነው እናንተም ታገኙታላችሁ ላሟ ጋር ጠቦ አይደለም ኧረ ጅልስና በተወጣጣረ አይደለም ልቀቁት አይለት ወጣግዋል ቸሪውጊ ልቀቁት ምንም አይመጣም ነግሬ ነበር ምንም አይመጣም ልቀቁት እናሱ በቁት ልቀቁት ምን ብዬ ነበር ያራዳልሽ ምን ብዬ ነበር አባቴ ልቀቁት ምንም አይመጣም አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው የመጨረሻ ጎቤው ነግሬ ነበር ምንም አይ በጣም